ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላም እግዚአብሔር ይመስገን። እንደምን ከርማችኋል? ሰንብታችኋል? በእኔ ጋር ሁሉ ሰላም ነው። እንግዲህ በአዲስ ቻናል ከች ብለናል። ደግሞ እሱ በእርግጥ ያው አንድ ቻናል ብዙም አያስተማምንም ይባላል። ስለዚህ በዚህኛው ደግሞ መጥቻለሁ። ሌላ ቻናል ከፍቼ መጥቼላችኋለሁ። ላይክ ሰብስክራይብ እንደምታደርጉኝ ተስፋ አደርጋለሁ። እንደምታበረታቱኝ አውቃለሁኝ። አሁንም በድጋሚ እንድታበረታቱኝ ይፈልጋለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ስለዛኛው በጣም አመሰግናለሁ። በዚህ ደግሞ ያው እንደምታበረታቱኝ አውቃለሁ። አሁን እንግዲህ ቁርስ እየሰራሁ ነው፣ ለእኔም ለእነሱም። እንግዲህ እንቁላል ነው ወይ እናንተ ምግብ እንዳትሉኝ። ያው እኛ ቤት ቁርስ እንቁላል ግዴታ ነው፣ ሽክሽክ አይቀርም። እኔም ለራሴ በእንጀራ የምበላውን እንቁላል ልሰራ ነው። ተከታተሉ። ይሄም እንግዲህ ይሄን ይመስላል። ግን ለሁለት ሰው ነው የምሰራው። ለሁለት ሰው ስለሆነ ያን ያህል ቲማቲሙም ስልሱም ባይበዛ አይወዱም። ስልሱም ቲማቲሙም ሲበዛ እሱ ለእኔ ደግሞ እዚህ ጋ ይሄው ያው እኛ ቲማቲም ሰዎቻችን ብዙም አይደሉም ሲጀመር፣ ቢያመጡም እንኳን ያን ያህል ለእንትን የሚበቃ ነገር የለም። ያው አረቦቹ በአሁኑ ሰዓት በጣም እንትን እንዳሉ ታውቃላችሁ። ስለዛ ተከታተሉ እና እንግዲህ እዚህ ጋር ያው 5 እንቁላል ነው። በነገራችን ላይ ሰውዬ ነው እንጂ እነሱ አይበሉም። ብዙ እንቁላል መበጥበጥ በጣም ነው የሚያስጠላው። እነሱ ደግሞ አይወዱም እንደዚህ ሲሆን ብጥብጥ ተደርጎ ምናምን አይነት ነገር ነው። እና እንግዲህ የራሳቸው ጉዳይ። እዚህ ጋር ደግሞ ለሕፃኗ ልጅ ብቻውን ያለ ምንም አይነት ማለት ነው፣ ምንም አይነት ስላቸው በርበሬም እንትልም ያልነካው ምናምን ነጩን ዝም ብሎ በዘይትና በጨው እና ይሄው እንግዲህ እንደምታዩት ይሄኒ ደግሞ እዚህ ጋር ነገራችን ላይ እንደዛ እያደረግን እየሰራን ነው። አሁንም በድጋሚ እንድትከታተሉኝ ጠይቃለሁ እስከ መጨረሻው። እኔማ ቡና አፈላለሁ፣ ጠብቁኝ። እንግዲህ ልጆቼ ቁርስ በዚህ ላይ ደርሷል። የኔ ነው የቀረው። የኔ ደግሞ ይኸውና የልጄ ራሱ ደረሰ። የጥነጥየዋ የኔ ፍቅር የኔም ደርሷል። የኔ በርድ ነው፣ ሳልሳ የለበትም። ደርሷል። እንግዲህ አቀራርበን ደግሞ እንገናኛለን። ይኸው ዛሬ ብስማም ይኸውላችሁ እንጀራ እና ልበላ ነው በቃ። ለማንኛውም ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን እለቀዋለሁ፣ ከዛ በአዲሱ ቻናሌ ነው የምለቀው። አዲሱ ቻናሌ ላይ ገብታችሁ ላይክ ሰብስክራይብ እንድታደርጉኝ በትህትና ለምናችኋለሁ። ሰላማችሁ ብዝት ይበልልኝ። መልካም ሰንበት። ባይ ባይ።